እንኳን ለ2018 ዓመተ ምህረት የገና በዓል በሰላም አደረሳችሁ። እንደ ወትሮው አቅመ ደካሞችን አልጋ ላይ የዋሉ ወገኖቻችን ለመጠየቅ ዛሬ መጥተናል። ከአቶ ጌታሁን ነጋልኝ ጋር ጥቂት በጎ አድራጊዎች በመሆን ከአሜሪካ ኖርዝ ካሮላይና ቻርለት ከተማ ለዘንድሮ የገና በዓል ወገኖቻችንን ጠይቁልን ብለው የላኩትን ገንዘብ ችግሩ ለጠናባቸው በአልጋ ላይ ለዋሉ ወገኖቻችን አድርሰናል። ምርቃታቸውም ይኸው ወደ እናንተ ይደርሷል። ገባውሽ አባተ ምን ያህል ጊዜ ሆኖት እንጂ አልጋ ላይ ቆየው? ትንሽ ህመሞት ምንድነው? ምንድነው የሚያሞት? ግፊት አለኝ፣ ኮሌስትሮል፣ ጨጓራ፣ በጣም ኃይለኛ ጨጓራ አለኝ እና መድኃኒትም እጠቀማለሁ፣ ሌላ መድኃኒት። እሺ፣ እኛ እንግዲህ የመጣ ነው ያው ከዚህ በፊት የተለያዩ እንደዚህ በዓልን ጠብቀው አሁን ለገና በዓል በየበዓሉ ውጭ ያሉ ኢትዮጵያውያን የተወሰነ ብር አዋጥተው ለበዓል እንኳን አደረሳችሁ በሉልን ብለው ይልካሉ። ለዛም ነው የምንቀርጸው ለነሱ ማስረጃ ለመላክ። ያው ለበዓል የሚሆን እንግዲህ 6000 ብር ልከዋል ማለት ነው ለርሶ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ማይጄ እንደዚህ በስርጫው እንደዚህ ፈልጋችሁን እኛን የወደቅነውን እንዲህ ደስ ለማሰኘት የመጣችሁትም እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ። ለእኔ ይሄ በጣም ትልቅ ነገር ነው። በጣም ደስ ብሎኛል። እግዚአብሔር ይስጣችሁ። እንኳን አደረሳችሁ። መልካም በዓል ለሁሉ ያድርግላችሁ። ስሜ ቤዛዊት ይባላል። ወደ ስራ እየሄድኩኝ ነው። ወደ ስራ እየሄድኩኝ መንገድ ላይ ነው ወድቄ ጉልበቴ የተሰበረው። ጉልበቴ ለሁለት ነው የተሰበረውና መንቀሳቀስ ያው ከባድ ነው። ብቻዬን ነኝ፣ የሚያግዘኝ ሰው የለም። እናትም አባትም ሞተዋል። ማንም የለኝም። ያው በእግዚአብሔር ኃይል እስካሁን ድረስ አለው። ያው ስለዚህ መንቀሳቀስ ከአልጋ መውረድ አትችይም ማለት ነው? አሁን ከአልጋ ላይ መውረድ አልችልም። ሰጥተውሻል። ለሰው ልጅ ትልቁ ጤና ነው። ብዙ አይቻለሁ፣ ብዙ ተፈትኛለሁ፣ ግን እንዳሁን እንደዚህ የከበደኝ የለም እና እግዚአብሔር ይስጥልኝ። አመሰግናለሁ። ባላችሁበት ጤናችሁን ይስጥልኝ። መብራን ተጠብቃችሁ እናንተንም እንደዚህ ለተቸገረ ደርሳችሁ የእነሱን መልእክት ተቀብላችሁ እንደዚህ የተጎዱትን ሰዎች በማየታችሁ በጣም ትልቅ ምስጋና ደርሳለሁ። እግዚአብሔር ይስጥልኝ። እሺ፣ እንግዲህ እኛ የመጣ ነው ያው የተለያዩ ኢትዮጵያውያን እንኳን አደረሳችሁ በሉ በአልጋ ታሞ የዋሉትን ጠያቂ የሌላቸውን እንኳን አደረሳችሁ በሉ ብለው እንላኩን። ምንሽን አሞሽ ነው? ጭንቅላት የጭንቅላት ነው ተባለው። እዛ አፌን የሚያጣማ እንደገና አንድ አይኔን ሸፈነ። አንድ አይኔ አያይም፣ አንድ አይነትና እግሬን ደግሞ እግሬን እምቢ አለ፣ መሄድ አልችልም። ገናን በዓል ምክንያት በማድረግ የተወሰነች ብር ልከውልሻል። መድኃኒዓለም ጠያቂ አትል። ይሄው 6000 ብሩን ልከውልሻል። ይሄው እሺ፣ እግዚአብሔር ይስጥልኝ፣ እድሜ ጤና ይስጥልኝ፣ ያቆይልኝ፣ ኑሩልኝ፣ አትጣጡ፣ ጠያቂ አትጡ። እኛን እንዳስታወሳችሁ ደግሞ መድኃኒዓለም እሱ ይገድፋችሁ። የተረፈ መድኃኒዓለም ይሙላበት። አልጋ መነሳት የማይችሉ አቅመ ደካሞችን ጠይቁ ይሉናልና ለዛም ነው የመጣ ነው። አሁን የገናም በዓል ምክንያት በማድረግ እንግዲህ ለበዓል ይብዛም ይነስም ደግሞ ይሄን 6000 ብር እንግዲህ ለበዓል ይሁንሽ ብለው ልከውልሻል። ምርቃት የምትችይ ከሆነ ምርቃትሽን ማረቂያቸው ለሱ ያስቻታል። ሰብርፍት አመሰግናለሁ አባቴ፣ አመሰግናለሁ አይዞሽ አባቴ። በተለይ ምንም ቢሞት እንኳን አምሮ ያርፍም እንደ ምንም የዚህ 12ኛ ክፍል ተፈታኝ ናት።
አእምሮ የኔን ታስባለች፣ እሱን ታስባለች። እሱን ብቻ አእምሮን ያሳርፉልኝ። ይህን ብቻ ስለ እኔ ልክ እንዲሁ ስለ እሱን የምታስበው። እንዴት ነው ትሞሀይ? ስሙት ማን ነው? መነሳት መቆም አይችሉም? እዚሁ ነው የሚኖሩት? አይ እነሱ መቆም አይችሉም። አሁን ለበዓሉ እንዲሆን ይኸው እቺ 6,000 ብር ልከዋል። እሺ እግዚአብሔር ይስጥልኝ። እሱ ያስብልኝ። እንዳስበውን እችለን እንደላኩ ደግሞ እነሱን እግዚአብሔር ባሉበት ይጠብቃቸው፣ ያስባቸው፣ ጤናውን ይስጣቸው፣ ዝክረ ምስክር ያድርግላቸው፣ ቤተሰባቸውንም ሁሉ ይጠብቅልኝ፣ ጤናውን ይስጣችሁ። እናንተ እናቶች የምታስቡ ያስብልኝ ጌታ። አማከለች አበበ እባላለሁ። እሺ ምን ሆኖ ነው ማዘር? መኪና ገጭቶኝ። መኪና አደጋ ነው? አዎ መኪና አደጋ ነው። ጥሎኝ ሄደ። በብረት ተሰፍቶ ነው ያውባል። የሁሉ በተለያይቶ ማለት የእግሬ ለሁለት ተለይ። ይስጥልኝ። አሜን። እናንተም ላደረሳችሁት እድሜ ይስጣችሁ፣ ጤናችሁን ይስጣችሁ። ከሁሉም በላይ ጤና ነው ገንዘቡ አይደል? ከሁሉም ከገንዘቡም ከእህቱም ከልጁም ከምኑም ዋናው ጤና ነው። ጤናችሁን ይስጣችሁ። እናንተም ተልካችሁ ለማድረሳችሁ እድሜና ጤና ይስጣችሁ። እነሱንም እግዚአብሔር ይጨምርላቸው፣ ያስባቸው። እግዚአብሔር ለደካማ የሚያስብ እግዚአብሔር ያስበው። እሺ ብሎ የሚላከውም እግዚአብሔር ያግዘው፣ ጤናውን ይስጠው እላለሁ። እሺ